በነገራችን ላይ በፍሪኩዌንሲ ደረጃ ስናስቀምጥ ፍቅር ከፍተኛ ፍሪኩዌንሲ ላይ ነው ያለው። ፍርሃት ደግሞ ዝቅተኛ ፍሪኩዌንሲ ላይ ነው ያለው። ፈተና ካለብን ዝግጁ ካልሆነ ብቻ ነው የምንፈራው። እንግዲህ ዛሬ ስለ ሞት ነው የምንነጋገረው። ሞትን ብዙዎቻችን እንፈራለን። ለምን? መፍራት ራሱ ምንድነው? ፍርሃት የሰይጣን ድግስ ወይም የሰይጣን ቀለብ ወይም የሰይጣን ጸሎት ነው። ለሱ ጸሎት እንደማድረግ ነው። እግዚአብሔር ጋር ያለ ሰው አይፈራም። ምክንያቱም ፍርሃት ያለው ይላል ዮሐንስ ወንጌላዊ በመልእክቶቹ ላይ ፍርሃት ያለው ሰው ከእግዚአብሔር ጋር ፍቅር የለውም። ፍቅር ባለበት ፍርሃት የለም። በነገራችን ላይ በፍሪኩዌንሲ ደረጃ ስናስቀምጥ ፍቅር ከፍተኛ ፍሪኩዌንሲ ላይ ነው ያለው። በነገራችን ላይ ከፍተኛ ፍሪኩዌንሲ ማለት ለእግዚአብሔር የቀረበ ስብዕና ማለት ነው። ፍርሃት ደግሞ ዝቅተኛ ፍሪኩዌንሲ ላይ ነው ያለው። እርግብግቢቱ በጣም እንትን ነው ይባላል። ያ ማለት ደግሞ ለማን የቀረበ ነው? ለሰይጣን የቀረበ ነው ማለት ነው። መፍራት፣ መስጋት፣ ተስፋ መቁረጥ እነዚህ ለሰይጣን ማጎብደድ ናቸው። ማፍቀር፣ አንድነት፣ መዋደድ፣ ተስፋ ማድረግ፣ መጸለይ የእግዚአብሔር እቅፍ ውስጥ ያሉ ተስፋዎች ናቸው። እነዚህ ሞት የምንፈራው ላይክ ፈተና ካለብን ዋቴቨር ኢት ኢዝ ማትሪክም ሆነ ሚኒስትሪ የክፍል ፈተናም ሆነ የሥራ ፈተና የምንፈራው ካልተዘጋጀንበትና በውስጣችን ያለው ለምንጠይቀው ዝግጁ ካልሆነ ብቻ ነው የምንፈራው። ከተዘጋጀንበት ግን አንፈራ። ምክንያቱም በቃ ተዘጋጅተናል። ሞትን የምንፈራው ለሞት ቀጥሎ ላለው ከሞት ቀጥሎ ላለው ጥያቄ መልስ ካላገኘን ወይም ካላዘጋጀን። ሞትን የምንፈራው ስለማናውቀው ነው እንዳንል ብዙ ሰው ሲሞት ብዙ ሰው መሞትን ማየት ትንሽዬም ቢሆን የሞት እውቀት አለን ማለት ነው። መሞት ማለት አሁን በስጋችን ብዙዎቻችን አንድን ነገር ስናይ በስጋ ስለምናይ ሰውን ስናይ ሰው ማለት የሚመስለን ከራስ ፀጉሩ እስከ እግር ጥፍሩ ፊት ለፊታችን የሚታየው የሰውየው ስጋው ደሙ አጥንቱ ነው የሚመስለን። እሱ አይደለም ሰው። ይሄማ የበላው ምግብ ወደ ተለያየ ነገር ወደ ካርቦሃይድሬት ወደ ፕሮቲን ወደ ምናምን ተቀይሮ ሰውነቱ ላይ ለብሶ ይሄ አይደለም ሰው ማለት። ሰው ማለት የማይታየው በዚህ ግዙፍ ሰውነት ላይ ያለው መንፈስ ነው ትልቁ ሰው ማለት። ይሄ መጀመሪያም የመጣው ከአፈር ነው በአዳም። ሁለተኛ ደግሞ ሕፃንነት ላይ ያለን ይህን የሚያክል አልነበርንም። ከዛ በኋላ ይህን የሚያክል የመጣልን ከምንበላው ምግብ ግማሹ እየቀረ ቢልዳፕ እያደረገ ተከምሮልን ነው ይሄ ሰውነታችን ማለት ነው። ከአፈር ነው ምግቡ የመጣው። እንስሳትም ሆኑ እንስሳት ሳር ሌላም በልተው እነሱ ስጋ ይሆናሉ። የእነሱን ስጋ ስንበላ ተመልሰን ይህን እንገነባለን። ይሄ የመጣበት መስመር ላይ መመለስ ስላለበት ይሄዳል። ከዛ በኋላ ይሄ ወደ መሬት ሲመለስ ሞተ እንላለን ወደ መጣበት። ግን እዚህ ውስጥ የማይታየው ስፒሪቹዋል የሚባለው በጣም ግዙፉ ከእግዚአብሔር ጋር የሚያመሳስለን ሰው ሲፈጠር የተዘጋጀው ትልቁ ሌላና የሚሄደው ነፍስ ወደሚቀጥለው ስቴፕ ይሄዳል። ነፍስ ወደሚቀጥለው ስቴፕ ስትሄድ ለዛ ለሚቀጥለው ስቴፕ ምን ነገር ሬዲ አድርገናል? ሬዲ ሆኛለሁ የሚል እንደ ሐዋርያው ጳውሎስ ምን ይላል? ከክርስቶስ ጋር ለመኖር እናፍቃለሁ ይላል እንጂ ሞትን እፈራለሁ አይልም። እናፍቃለሁ ከክርስቶስ ጋር ለመኖር ሲል ክርስቶስ የት ነው ያለው? በሰማይም በምድርም ነው ያለው፣ በመንፈስ ነው ያለው። ስለዚህ እኛ ወደ መንፈስነት ስንቀየር ነፍስ ስንሆን ነፍሳችን ብቻዋን ስትቀር በእኛ ዓለም ቋንቋ ሞትን የምንባለው ማለት ነው። ይሄኛው ወደታች ይሄኛው ወደ ላይ ሲሄድ ያኔ ሞትን እንላለን። ያንን ቦታ ጋር ይሄንን የፈጠረ አካል ይሄንን የሰራው ጥያቄ ያቀርባል። ምንድነው ጥያቄው? ምን ሰራ ነው? ለዛ ዝግጁ ነን? ጥያቄ መልሰናል። ሌላ አይደለም የምንጠየቀው፣ እግዚአብሔር ጋር ነው የምንሄደው። እግዚአብሔር የሚጠይቀን ጥያቄዎች
እኔ አርግ ያልኩህን አድርግሃለሁ ነው፣ ሌላ አይደለም። እሱ አድርግ ያለን ነገር ከማን ሰምተን ነው የምናደርገው እንዳንል ስንወለድ ጀምሮ ተፈጥሯችንን ማየት ነው። ሰው ሲፈጠር ጀምሮ ኔልሰን ማንዴላ እንዳሉት በፍቅር የተሞላ ነው። ጥልን አያውቅም። ሰው ሲወለድ በፍቅር በትህትና በንጽህና የተሞላ ነው። እዚህ ምድር ላይ ሲገባ ይህንን አላስፈላጊ ክፉ ነገሮችን ከዚህ ምድር ላይ ይወስዳል። ከዛ እውነት እየመሰለው ወደ ምድር የሚሄደውን ገላውን ሰውነቱን በዚህ ምድር ላይ ለማበልጸግ ለማኮፈስ ትልቅ ለማድረግ አልተገባ ስራ ይሰራል። ያኔ ከእግዚአብሔር ትእዛዝ ይወጣል። ያኔ ነፍሱ ፍርሃት ይይዛታል። ምክንያቱም ፍርሃት ከሞት ጋር ወይም ከስጋት ጋር የተያያዘ ስለሆነ ከእግዚአብሔር መለየት ያስፈራል፣ ይፈራል። አንድ ሰው ከእግዚአብሔር ሲለይ ኃጢአት ሲሰራ ይፈራል። ስለዚህ ከእግዚአብሔር ስለተለየ ነው የፈራው። ፍርሃቱን ያመጣው ምንድነው ማለት ነው? ኃጢአቱ ነው ማለት ነው። ኃጢአት ማለት ምን ማለት ነው? አታድርግ የተባሉትን ማድረግ፣ አድርግ የተባሉትን አለማድረግ ነው። ሌላ ነገር የለውም። ስለዚህ ይሄንን ስናደርግ ከእግዚአብሔር እንለያለን፣ ሞትን እንፈራለን። ግን ስለፈራነው ሞት እኛን አይፈራንም፣ መምጣቱ አይቀርም። ስለዚህ ሞትን መፍራት ሳይሆን ሞትን እንዳንፈራ የሚያስደርጉ ነገሮችን ማድረግ ነው። እነሱም ምንድናቸው? አፍተር ዴዝ የሚመጡትን ነገሮች ወይም አፍተር ዴዝ መጡም አልመጡም ጸጋዬ ገብረመድኅን እንደሚለው ደግነት ከፍራ እንትን በጎ ነገርም ገጠማችሁ መጥፎ ነገርም ገጠማችሁ ሁልጊዜም ከክፋት ደግነት ሳይሻል አይቀርም፣ ምንም ነገር ይምጣ ከፊት። ስለዚህ ቢ ፖዚቲቭ ለማንኛውም ነገር we are created to be positive። አፈጣጠራችን ጥሩ ለመሆን ነው። ስለዚህ ጥሩ ያልሆነው ፓርት በዚህ ምድር ላይ ያለው ሲጎትተን ወደ እሱ ጋር መሄድ የለብንም። ከሄድን እሱ አመፀኛ ነውና እኛም አመፀኞች እንሆናለን ማለት ነው። እሱ ይቀጣልና እኛም እንቀጣለን። እንደምንቀጣ ስናቅ እንፈራለን። ሞትንም መፍራት የሚያመጣው ነገር ይሄ ነው። ስለዚህ ሞትን የምንፈራው ፈሪዎች ካላችሁ ማለት ነው አላችሁ ብዬ ስለማስብ ሞትን የምንፈራው ኃጢአት ለመስራት ዝግጁ ስለሆነ ነው። ኃጢአት የማይሰራ ሰው፣ ክፉ የማያደርግ ሰው፣ በደግነት የሚጓዝ ሰው ሞትን